ኢየሱስ ክርስቶስ ምንድን ነው አንቺ? ምን ሆነሽ ነው? በስላሴ እንደሷ በኢየሱስ አንዴ ብቻ መነጽር ነው ልቆና በቃ ወይ ሌላ ቀን እንገናኝ እባክሽ ሌላ ቀን እንገናኝ መስቀል በእናት እንደዚህ ልክ በቃ እንዴ እንደዚህ ልክ እኮ መስቀል በቃ መስቀል አይልሽ ለምን ታስባለሽ? ብቻኝም እንደዚህ ንቀል እንደው ፍቅሪ እኛ በሃይማኖታችን አይፈቀድልንም። ምንድን ነው ማለት ነው? መስቀል መንካት አይፈቀድልንም። ምንድን ነው ማለት ነው? እሺ አሁን ምን ልታረጊ ነበር? ተኩለሽ የመጣሽ ምን ልታረጊ ነበር? አይንሽን ተኩለሽ የመጣሽ ነው ምንድን ነው? እና ሴት ልጅ ነኝ ሴትና አይኮልም ይሄ እንደዚህ ልታረጊ ተቆርሽ አፍሽ አረበ ክርስቶስ አሁን ባንቺ ቤት እኔ ላይ አሁን መተት ለመስራት ነው የመጣሽው? በሁለተኛው ቀን ሳገኛት በጣም ተቀይራለች እና ኩል ምናምን ተኩላ ትጠቅሰኛለች። እኔ ደግሞ አላወቅኳትም። ኩል ምናምን ተለተኳለች ትጠቅሰኛለች፣ በጥርሷ ትስቃለች። ከዛ በቃ አላወቅኳትም ነበረ። ከዛ ሰው ስጠይቅ ያው በጥርሷና ባይኗ ነው ያስደረገችው ምናምን አለ። ዛሬ ተቀጣጥረናል፣ ላገኛት ነው። ሁለት ነገሮች ጠርጥረናል። ዛሬ ስትመጣ እኔ ላይ የሆነ ነገር ታደርጋለች የሚል ጥርጣሬ በእርግጠኝነት አለ። ምክንያቱም ቅዱስ ላይ ያደረገችው ነገር አለ። አይኗን ተኩላን የምትመጣው ጥርሷ ላይም ደግሞ በጣም ጥርሷን በማሳየት ሰዎችን አትራክ ማድረግና ሰዎችን የመቆጣጠር ባህሪ ያላት እንደዛ እንደምታደርግ እርግጠኛ ነኝ ብሎኛል። እንግዲህ እኔም በተቻለ መጠን ከፈጣሪ ጋር ሰዎች ማለት ከውጭ ሆነው ሊያግዙኝ የሚችሉ መስቀል መያዝ አለብህ ብለውኝ እንግዲህ ከቅርብ ከሆነ አባት እንግዲህ ይሄንን መስቀል ይዣለሁኝ እዚህ ጋር በማድረግ እንግዲህ ውዳሴ ማርያምም ይዣለሁኝ ከፈጣሪ ጋር እንግዲህ እሷ ይዛ የምትመጣውን ነገር አላውቅም። እኔ መያዝ የሚገባኝ ነገር እንግዲህ ይዣለሁኝ ማለት ነው። ለማንኛውም እንግዲህ ስትመጣ እሷን ለማስጨነቅ ሞክራለሁኝ። ከእሷ ጋር የምናደርገው ንግግር በእርግጠኝነት ዓለማዊ እንደማይሆን ተስፋ አደርጋለሁ። ምክንያቱም እንደሰማሁት እንዳየሁት ከሆነ ሰዎች ላይ የምታደርጋቸው መጥፎ ነገሮች አሉ። በተለይ በመናፍስቶችን በመላክ በአይኗ ሰዎችን መቆጣጠር፣ መስተፋቅር ማሰራት፣ ከዚህ በፊት የምትሰራበት ማሳጅ ቤት ውስጥም ሰዎች እዛ ውስጥ ገብቶ ግንኙነት ሲያደርጉ ያንን ኮንዶም አውጥታ ሌላ ነገር በማድረግ ሰዎቹ ከዛ ቤት እንዳይጠፉ ታደርጋለች የሚል መረጃም ደርሶኛል። እና ዛሬ ሳገኛት እንግዲህ ምን እንዳይፈጠር አላቅም። ነገር ግን እሷን ለማስጨነቅ እውነት እሷ ተኩላ ከመጣች እኔ ላይ መተት ለማስራት እኔ ላይ መስተፋቅር ለማሰራት ባለሀብት ነው ብሎ ስለነገሯት ገንዘቡ እንዳለኝ ስለምታውቅ ፔንሲዮኑንም እንደሚገዛው ስለምታውቅ የሆነ ነገር አደርጋ እንደምትወጣ ተስፋ አደርጋለሁ። እኔም እንግዲህ ከፈጣሪ ጋር እሷን ለማስጨነቅ እሞክራለሁ። አብራችሁ ነው መጣሽስ? ነግቢ እንዴት ነሽ? ሰላም ነው? ሁሉ ሰላም? ዝናቡ ቀጠቀጠ? አይዞሽ ሁሉ መልካም ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? አንተ ምንድነው መነጽር ሁሉ እንደ ልብስ ካታንኩ ምንድነው አይንሽ በጣም የተኳልሽው? በስማ ያው ሴት ልጅ አይደለህ ለምንድነው ተሰመለልሽ እኮ? ምንድነው ግን ነገር የት ያለ ቦታ ነው የተቀመጠው? የትኛው? ይሄማ መስቀል እሱማ መስጠፋኝ ማለት ደስ አይልም። እንደዚህ ቦታ ለማስቀመጥ ነው እንዴ? መስቀል የትም ቦታ እኮ መቀመጥ እንችል ነገር ነው። ምን መስቀል ስታይ እንደዚህ ምንድነው ታዲያ? ምን መስቀል ነው ማለት እዚህ ጋር ለምን አስቀመጥኩት? ጀመር ምን ሆነ? መስቀል አይደል እንዴ? እኔ መቼ ሰሙ ጠፋኝ አልኩህ። ያለ ቦታው አስቀመጥከው ነው አንሰውና አንተም አንሰው ብላችሁ ማለት ምን ደብረኝ ነው? መስቀል ነው የሚደብርሽ ማለት በቃ የሆነ ነገር ያለ ቦታው ሲቀመጥ ደስ አይለኝም ነው። መስቀልነቱ አልደበረኝም፣ ግን ከፈለክ አንገት ላይ አድርገው ብቻ በልብስ ያው ሸምዝህን ቆልፍና ምናምን። አይ እንትን እኮ ነው አሁን ይሄ የኔ መኪና አይደለ? የኔ መኪና ላይ ፈለኩት ነገር ማለት እችላለሁ።
አሁን መስቀል ካረበሽሽ እሺ እንደዛ ከሆነ ወይ ከዚህ ወተን ነው ኧረ ችግር የለውም ዝናብ ይዘንባል እንወጣለን እዚህ ነው እንግዲህ ምንድን ነው ደግሞ እንደዚህ ቅንድብሽን ተቀልበሽ እና ምንድነው ወጣት አይደለም እንዴ ቆንጆ ነው አይደለም ቅንድብሽ ሆነ እንትን ያስፈራል አንቀና ደግሞ ይሄ ኩሉ ይሄ ዳር ምንድን ይባላል ኩሉ ይሄ አይንሽ ሽፋሽፍት ነው ይባላል በጣም ተቀብተሻል የምርህ ነው ጠቅሯል ኢየሱስ ለምን አንተ መነጽርና ተወልጦ አውልቆና መነጽርን ያንተን አይነ ልይስ አረ የኔ አይንማ ምን አይን አለኝ እኔ ላድንቃ ምንድነው ተሸፋፈንክብኝ እኮ እኔ እንደዚህ ነኝ ብርድም ነው አስማለችብኝ አልኩሽ እሱማ ብለኸኛል አይ ግን ቢያንስ መነጽርህን አታውልቆ አይኔ ስታይል ነው የሚችል ለዛ ነው አውልቆ ደስ ገና ልብሴን ልወልቅልሻል እሱማ አልከነ እና ለደሽ ነው አላ አስተቀሽ ይኩ በቃ ፈለኩሽ አልገኛልሽ የዛሬ ተገኘዋ ካች በኮረኮንች አዎ ባለፈው እሑድ ቀን ስመጣ አንቺ የምትገኝበት ጫፊት ውስጥ ማን ነበር ስሙ ግን የሚላላክ ልጅ ነበር ሳይክል የሚነዳልሽ ቢኒ ያው ቢኒ ትንሹ ቢኒ እሱን ስጠይቀው በቃ ዛሬ ታገኘታላሉ ያገኘሽ አዎ ለኛቃል እኔ ደግሞ እንትኑን ሙሉ በሙሉ ገዝቼ የለ ቤቱን ፔንሲዮኑን አዎ እኮ እንደዛ ስላልከኝ ያገኘው እሷ ደግሞ በጣም ታዋቂ ነች ቤት ውስጥ እንግዲህ እሷ ከያዘችው ሁሉ ነገር ይስተካከላል አይደል ለምን ፋኖ ማረገው አይደል ኔትወርኩን ስለምታውቂው እኔ አላውቅም ገባሽ ፔንሲዮን ላይ የሚሰሩ ነገሮች አሉና ማሳጅ ቤትም ለመጀመር ስላሰብን አሪፍ ነው የማ ቆንጆ ሀሳብ ነው በጣም አሪፍ ነው አዎ ጥሩ ነገር ነው ያሰብከው አንዲት ነው ኮምፒውተር አድርጊ ለወዳደር የምችለው አትምንሽ ይጠርቁሻል ነገር ምንም ነው ደስ ያላለኝ እውነት እዚህ በዛ ላይ አንተ መነጽር አድርገሃል በዛ ላይ ነው ነገር ምናምን እዚህ ጋር አለና መስቀል ምን ያስፈራልኝ ቢያንስ ወደዛ ጠቅልለውሽ መስቀል የሚፈራ እኮ ሴጣን ነው ይላል አይ እኔ ሴጣን ምናምን ነኝ ሳይሆን ብቻ ደስ ስለማይለኝ ነው አይ ችግር የለውም ትለምጃለሽ ቀስ እያለ መጽሐፍ ቅዱስ ምናምን ታነቢያለሽ ምን በወጣኝ ኧረ እኔ ጨዋ ነኝ እኔ ደስ የሚለኝ አባቴ መቃም መጠጣት ምናምን በቃ ተፍታ ማለት ምናምን በጣም ነው የሚመቸኝ አይደል አዎ ይህን ነገር እንግዲህ በቃል ለመግለጽ በጣም ከባድ ነው። ምክንያቱም እቺ ሴት አይኗን በተለይ ሽፋሽፍቷን በጣም ጥቁር አድርጋ ነው እንግዲህ ኩል ተቀብቷን የመጣችው እንደ ጌጥ ወይም ደግሞ እንደ ማንኛውም ሴቶች ሊጠቀሙት የሚችሉት መዋቢያ አይደለም የተመለከትኩት። ጥርሷም ደግሞ በጣም ነጭ ነው። ጥርሷን እንዳይላት በአይኗ እኔን ለመጥቀስ ብትሞክርም ነገር ግን መኪና ውስጥ የነበረው መስቀል ምቾት አልሰጣትም ነበር። አይ ፊትሽን ሳይው ገጽታሽ ምናምን ሲረበሽብኝ እኔም ማውራው ጠፋኝ እኮ ቢያገባ እስኪ መነጽር ነው ልቀ አረ መነጽር ነው ማለት ሰውደ በፊት አይን ኮማይ ፈልጌ ነው አንተ አይዋለሽ እንዴ ገና ልብስ ይላውልቅ ነው እኮ እንዴ እሺ እዛ ዛጋልቃሽ እንቀም እንዴ እንቀማል እሱማ እንቀማለን እሺ አሁን እንዴት ነው ልናደርግ የምንችለው ቤቱ አዲስ ነውና ምንም ችግር የለም ቀለም ምናምን ሙሉን አስቀባለው ግቢው ሰፊ ነው ግቢው ላይ የሆነ ነገር ማድረግ የምንችልበት መንገድ ካለ ፓርኪንግም ስላለ ከጎኑ እኮ እንዳለ ማሳጅ ቤት ናቸው ኦኬ አዎ ግን አሁን ምንድነው ማሳጅ ደህና ቦታ ምናምን ስላለው ከጀርባ ሻ ቤት ምናምን ራሱ መጠቀም እንችላለን ኦኬ ሻም ቤት ማድረግ እንችላለን አዎ አሪፍ ነው እሱ በጣም ገበያ ይስባል ለምን መሰለህ አብዛኛውን ጊዜ አሁን ሸሻ ምናምን ካለ በውጭ በኩል አሁን ያለው ነገር አለ አይደለ ግን ከጀርባ ምናምን እንደዚህ አይነት ነገሮች ሲሰራ ቤቱ በጣም ነው ስራ የሚኖረው ስለዚህ ምንም ችግር የለውም ኦኬ እንደዛ ከሆነ እሱም ብቻ ሳይሆን ምንድነው አሁን ከጎኑ ፔንሲዮን ካለ አይን ከጎኑ ማሳጅ ቤቶች ካሉ የኛ ፔንሲዮን እዛ ጋር መክፈት ዋጋ የለውም ምክንያቱም እዛው እንትን ውስጥ ሰዎች መጠቀም ይችላሉና ኦኬ እኛ ደግሞ ቢያንስ ቤቱን ማሳጅ ቤት ማድረግ አለብኝ የለብኝም እሱ ነገር ግራ ገባኝ ማሳጅ ቤቱን እኮ አሪፍ እኮ ነው እሱ ደግሞ ከዚህ ሌላ ሰው ሳወራ ኔትወርክ ይፈልጋል ሰው ማወቅ አለበት ከዛ ደግሞ ስራው ደግሞ ዝም ብሎ አይሰራም ማለት ምንድነው ያሉኝ ቢያንስ ያንን ቤት እንደራሱ አድርጎ የሚቆጣጠር ያስፈልጋል እና ምን ችግር አለ እኔ ያለው አያሳስብህ አይደለ የእውነት ምን ከስተመሮችን አያያዝ ይፈልጋል አዎ እሱማ ግድ ነው እኮ እንኳን እንደዚህ አይነት ቦታ ይቀርና የትኛውም ቦታ አሁን ሱቅ እንኳን ስራ ብትል ግዴታ ቢያንስ
የሆነ ነገር ኮንታክት ሊኖር ይገባል ማለት ቢያንስ ወይ የዱቤ መስጠት ሊሆን ይችላል ሳይበዛ ምናምን ሰዎችን ለማያዝ ሲባል ወይም አሁን ሰው ምን ይፈልጋል መሰለ ሌላ ቦታ የሆነ ነገር 20 ብር የሚሸጠውን አንተ 19 ብታረገው ራሱ የራሱ ለውጥ ነው ምናምን ነገርና የሆነ እንደዚህ አይነት ነገር ከሰው ጋር መግባባት መቻል ምናምን አለበት እንደዚህ አይነት ነገሮች ሊኖሩ ይገባል ማሳጅ ቤት ሲሆን እኮ መሰለሽ ልክ እንደ ንግድ አይደለም ከስተመሮቹ የምትይዝበት መንገድ ይለያል ቆጣለው ግን እኔ ነገሩን አልኩ እንጂ ይሄኛው እንዴት ነው ያው ከሰዎቹ ጋር ጥሩ ግንኙነት ሊኖር ይገባል አሪፍ አለባበስ ለብሰ ጥሩ ምላስ ሊኖር ይገባል ሰዎቹ መቼም እንጆይ ለማድረግ ምናምን ስለሆነ የሚመጡት የምትሰጣቸው ፍቅርና ማለት ትሪትመንት ምናምን ለየት ማለት አለበት አይ አንቺ ስለምታውቂው እኔ አሁን አዲስ ስለሆንኩኝ ገበያ ስላለ ስለሚያዋጣኝ እንጂ ለኔ እንትን የለም ፔሲዮን ባጋው ችግር የለውም ለሰው ቀጥሮ ሪሴፕሽን አስቀምጦ መሄድ ነው ግን ከኋላ ሸሻ ቤቱ ይቀመጥ ቦታውን ያማከለ ነገር ቢደረግ ምናምን ሲሉ አይ በቃ እንደዛ ከሆነ እሺ አምሰጣ ሁሉም አንቺ ያለ ሜሉ ካሉሽ ምናምን አረጋግጥ ለዛ ነው የፈለኩሽ ባለፈው መሰለ አሁን አሪፉ ነገር መመሰለ ማሳጅ ቤቱ ምናምን ካረከው እግራቸው ከዛ እንዳይወጣ ማድረግ በቃ ማለት ከዛ ቤት ውጪ የትም እንዳይሄዱ ማድረግ እንችላለን በቃ የኛ ቤት ለነሱ ልዩ እንደሆነ እና ደግሞ ሌሎችም የሚያውቋቸውን ሰዎች በሙሉ መቼም አንድ ሰው የሆነ ነገር ጥሩ ነገር አለ ከተባለ ሌላም ሰው ይዞ ይመጣላ አንተ ሌላ ሰው ያኛው ሌላ እያለ በዚህ መንገድ ከስተመሮቻችንን ማብዛትና እኛ አሪፍ ገቢ ምናምን የሚባል ነገር ማግኘት እንችላለን እንዴት ነው እናገኛ ማለት እንዴት ነው እንዴታቸው እንችላለን እንዴት መሰለ ማለት እኔ አሁን እዛ ካልሰራ ምናምን እንደዚህ ማለት ራሱ ስለሚደብረኝ ነው ግን ያው ለስራ እስከተገናኘን ድረስ የሆነ ነገር እንደ ገረፍ ሳረግልኝ ማለት ነው ለምሳሌ መጥቶ ምናምን ማሳጅ ምናምን ሲያደርግ ማቃቸው ልጆች አሉ ምናምን የሚሰሩ ይያላ እነሱን አምጥተን ኮንዶም ምናምን ተጠቅሞ ምናምን ይሄዳላ እዛ ኮንዶም ላይ ምናምን የሆነ የሚደረግ ነገር አለ ያንን ካደረግነው በቃ ገበያችን ክፍትፍት ነው አይደል አዎ ምንም ችግር የለውም ኦኬ እንደዛ ማድረግ ይቻላል ማለት ነው እንዴ ቀላል ምን ነው በቃ ያ ሰውዬ ከዛ ቤት የትም አይሄድም ይማት አካባቢ ያሉ ሰዎች እንደዚህ ሊያደርጉ ይችላሉ ሌሎች ማሳጅ ቤቶች የሚያውቁት ምናምን ሚስጥሩን የሚያውቁ ምናምን ሊያደርጉ ይችላሉ ግን እኛ ምን አገባን እኛም የራሳችንን እንጠቀማለን በቃ ይሻል አሪፍ ነው የምንለው ነገር ምናምን ያ ኮንዶም ምናምን አለ ሲቀጥል ደግሞ በቃ ኦሬዲ አሁን እንደዚህ ማሳጅ ምናምን በመታረጋቸው ሰዓት ላይ የምትጠቀማቸው ቅባቶች አሉ እነዛ ላይ ራሱ የሆነ ነገር ጨምረህበት ቀላቅለህበት ምናምን በቃ ማሳጅ ስታደርጋቸው ሰውነታቸውን ተቀባው የለ በዛ መንገድ የትም እንዳይዱ ነው የምታደርገው ስንት ሰው ነው አንተ ላይፉ ተቀየረው እንዴ ያየናቸው ማለት ነው ስንት ሰው ላይፉ ተቀይሯል ገማል ነኝ ባላቀም እኔ እኮ እንደ ሌላ ቢዝነስ መስሎኛል ታውቃለሽ ነው አይደለም ሲጀመር ማንንም ሰው ከመሬት ተነስቶ የሆነ ነገር ድንገት የዛሬ 5 ወር 6 ወር የምታውቀው ሰው መኪና ይዞ የሆነ ቤት ገዝቶ የሆነ ነገር ምናምን አድርጎ ታየዋላ በምንም አይደለም ሚስጥሩ ይሄ ነው በቃ ምክንያቱም የሆነ ነገር ካላደረክ መቀየር የሚባል ነገር የለም ከባድ ነው በዚህ ሰዓት ገብተዋል አይደል ሰዎችን አይጎዳም አይደል አይ ኖ በምንም ታመር ለምን እነሱን አይጎዳቸውም ግን እነዚህ ሰዎች ሌላ ቦታ ሄደው የሚያጠፉት ገንዘብ አንተ ጋር መጥተው ያጠፉታል ነው ሌላ ነገር የለውም ለምሳሌ እኛ ይሄንን ባናደርግ ዛሬ መጣኛ ቤት የሆነ ነገር ተጠቃቅሞ ምናምን ይሄዳል ከዛ ነገም ገንዘብ አለው ሌላ ቦታ ቀይሮ ምናምን ሊሄድ ይችላል ከእንደገና እንደዚህ እየቀያየረ በገንዘቡ የትም ቦታ ያ ገንዘብ መጥፋቱ አይቀርም ገብቶሃል ስለዚህ ያንን ገንዘብ ሌላ ቦታ ጊዜ ከሚያጠፋው ይልቅ የኛ ከስተመር እንደው ብቻ ማድረግ ነው ሌላ ምንም እሱ ላይ የሚያመጣው ነገር ይሄ ማለት መንፈሳዊ ኃይል ነገር ነው መስለኛል አዎ ግልጽ ባታረገው ደስ ይለኛል ግን ካልኩ እንደዛ ነገር ነው ስለማላቅ ነው ከበሽ ማወቅ አለብኝ እንጂ ግን ታውቂያለሽ እንትን አለ ምን ረብሽው ሊመስክ አንዴ ግንባሬን በጣም ነው ከበረኝ እዚህ ጭንቅላቴ ጋር ፊት ለፊት ላይ ኮን ያስቀመጥኩ በጣም አተለቀ እኔ ኮን ሁሌ አላውቅም ብቻ እዚህ ጋር በጣም ነው ከበረኝ የሆነ ነገር በጣም ተጭኖ ነው ያዘኝ እርግጥ አርጎ የቆመብኝ ግንባሬ ላይ የቆመብኝ ነገር ነው የተሰማኝ አይንተን መንፈስ ይሆናል እንደዚህ አይነት ነገር ነው ያይሰራም እኔ ምን መሰለሽ አሁን ባለፈው ሳገኝሽ በሰላም ነው ያወራ ነው ምናምን ግን አሁን ሳይሽ ማለት ነው አቀናና የዛን ቀን እኮ በቃ ያላወራልሽ ቆስገሽ
ይሄ ሲጀመር ያኔ መነጽር ምናምን ብቻ ነው ያደረከው እንጂ እኮ መስቀል ምናምን እንደ ዛሬ ተሸክመው መጣሁ እኮ እንዴት ሳልከው? አይ እኔ ስልሽ መኪና ውስጥ ስላገባሽ እንጂ መኪና ውስጥ ሁሌ አለ። አሁን ይሄ አሁን መስቀል አለ። ጠዋት ስወጣ የዘወትር ጸሎት ውዳሴ ማርያም አለ። ውዳሴ ማርያም ሳሊስ ጭራሽ እሱ የሚዘራው ምዞረው ያንተ ይለኝ ግድ ነው። ያለ ውዳሴ ማርያም ያለ ጸሎትማ ይሆን ነገር የለም። ያለ እሷ ልንቀሳቀስም እንደሱ አድርገው ይሻላል አይደል? ዘወር አድርገው ለራስህ ተጠቀመው። አይ ምን እኔ በቃ ወጣት ነኝ ምናምን ገባህ። በዚህ ሰዓት እንደዚህ አካብጅ ምናምን እግዚአብሔር እንደዚህ ያረበናት ምንም ነው ማይነፋ አይንሽ ለምን እንደዚህ እቺ እንትኑ ይላል ይሽካካለኝ ሹ መነጽሩን ብታወልቀው እኮ በደንብ ይታያል። አልታይ ብሎ ነው። አይ ታያለሽ እኮ አይ ተሽከረከረ ምናምን መስሎኝ። አይ እኔም እኮ ትንሽ ነገር እንትን አልሽኝ እኮ አስፈራራሽኝ። እሱ አይ አስፈራራሽ እና ለሃለው ደህና ነህ? እኔማ ደህና ነኝ። ደህና ነኝ። አዎ ስራ ጥሩ ነው። ስራሽ ነው። ቢዝነስ ይሸቃቀልን ነው እንግዲህ ተፍተፍ ያለን ነው። አብረን የሆነች ገንዘብ ነበረችና በቃ በሆነ አጋጣሚ እንግዲህ ገና ውሏል ነው አልጨረስኩኝም። ልገዛው ነውና እና ገዛውት ምናምን አልከኝ ወይስ ሌላ ነው? አይ ጨርሻለሁ፣ አልቋል። ሴትዮዋ ውጪ ነበረች አልተባለም? አዎ ነበረች። አሁን ስመጣ አውርቻታለሁ ምናምን ቀድሜ ደግሞ ዘጋጅትም ስላለብኝ እሱማ ገበያ ማጥናት አለብን ምናምን ነው ብሎ ምን ልስራበት ማለት አለ። እንደዛ ጥሩ ነው ግን ያው እንደነገርኩህ አሁን ፉክክሩን እኮ እንዴት ነው አሁን አንቺ ባልሽ መንገድ ከሆነ እንደዚህ ማሳጅ ቤቶች ላይ ኮንዶሙን ወስደው የሆነ ነገር አሰርተውበት ከስተመሮችን ሁሉ የሚያመጡ ከሆነ እኔ አሁን ባላቅና ዝም ብዬ ብከፍት ኖሮ ገበያ የለኝም ማለት ነው። ለምን ይመስላል አንዳንድ ቤቶች ምናምን የሶስት ወር ከፍለው ምናምን ተከራይተው ስራ ይጀምራሉ። ከዛ ያው የሶስት ወር የስድስት ወር ምናምን የሚከፈለው ከዛ ምን ያደርጋሉ? በቃ የሆነ አየሩ ምናምን ሲመታባቸው በቃ ይለቃሉ። ከሶስት ወር ምናምን የከፈሏትን ጊዜ ጨርሰው ቤቱን ይለቃሉ። ለምን በቃ እነሱ ምንም አይገባቸውም። ገባህ አይደለ? ግን ምንድነው አንተ በቃ ከአየሩ ጋር ነው መሄድ አለብህ ማለት ከጊዜው ጋር ምናምን አንተ ተፍ ማለት መሮጥ አለብህ ምናምን ነገር በቃ አሪፍ የሚባሉ ችኮች ምናምን ነው እዛ ማሳጅ ቤት ምናምን ከሆነ ጀምረው በቃ አሪፍ አለባበሳቸው አቋማቸው ምናምን ምርጥ የሚባሉ ችኮችን ትቀጥራለህ። እነሱን እያየ ምናምን ራሱ የሌለ ነው ገበያው የሚመጣው። ተረዳኝ። እኔ ግን ያው ሰው አይደለም ምን አሰብኩ መሰለሽ አሁን እንደዚህ ነገር ስትነግሪኝ ያላቅም ለኔ አዲስ ነውና ይሄ ነገር አሁን ሌሎች ሰዎች ላይ እኔ ላይ አሁን መጠቀም ብትሽ ወይ በሌላ ነገር ብትጠቀሚ እንዴት ነው ማለት እንደዚህ አይነት ነገሮች ላይ እንዴት ልምዱ ኖርሽ? እንዴት አይነት ልምድ ቢኖርሽ? አንተ እኮ ምን መሰለህ ያልገባ ነገር ያን ሰው እኮ አይጎዳውም። ግን አሁን እኔ እዚህ ጋር አለው ለምሳሌና የዛሬ ስንት አመት ምናምን ብታቀኝ ምንም ነው ላይፍ ደስ የማይል የነበረው በጣም ነው የሚያስጠላው ምናምንና በቃ የሆነች ጓደኛ ያሳየችኝ እንደዚህ ምናምን መንገዱን እሷን ተከተልኩኝ። አሁን እሷ ያለችም እሷ እረት እዚህ ናት አለለም በቃ የሰራችው ቤት የምትይዘው መኪና ምናምን በጭራሽ። እኔ ግን እስካሁን የራሴ ነገር ምናምን ያላስኩት ምንድነው በቃ እዛ ቤተሰብ ስራዳ ሳግዝ ነበር። ለቤተሰቦቼ በርግጥ ደሃ ነበሩ ምናምን አሪፍ የሚባል ቤት ሰርችላቸዋለሁ። በቃ ምርጥ የሚባል ቤት ምናምን ንብረት ይሄ ከብት ምናምን በቃ የክፍለ ሀገር ሰዎች ናቸው ምናምን ይሄ የከተማ ቤት ነው የሰራውላቸው። በቃ ክፍለ ሀገር ላይ የሌለ በመስታወት ምናምን ያበደ ቤት ማለት ነው። እና ላይፋቸውን በጣም ነው የቀየርኩላቸው። ወንድሞችን አስተምር ያለው ምናምን ነገር እና በቃ የብዙ የቤተሰቦችን ምናምን ጥሩ ነገር አስይዤበታለሁ ምናምን። እኔ ግን እንደዛ ሳረግ እነዛ ሰዎች የትም ሄደው የሚጥሉትን ብር ነው እኔ ጋር እንዳመጡት ብቻ ነው ያደረኩት እንጂ እነሱ ላይፍ እንዲበላሽ ወይ ህይወታቸው እንዲመሰቃቀል ወይ እንዲያብዱ እንዲሞቱ ያደረኩት ነገር የለም። ለምን ገንዘባቸውን ብቻ ነው እንጂ ወሰዱሽ? እኔ ገንዘባቸውን ለምን እኔ ጋር ባያመጡትም ያን ገንዘብ ሌላም ቦታ ወስደው ያጠፉታል። ፈልጎ እስከመጣ ድረስ ከፈለገ አይቀር ለምን እኔ ጋር አይመጣም በሚለው ምናምን ነው እንጂ ለምን እሱ ካጣኔ ምን ተጠቀማለሁ? እሱ ማለት ነው ሲያገኝና እኔ ማገኘው ገባህ? የእሱም ነገር የሆነ ነገር ሲበረግድለት እኮ ለኔ የሚከፍትልኛል። እዛ ጋር አሪፍ ነገር ሰርቶ ሲመጣ ሩጦ ማን ጋር ይመጣል? እኔ ጋር ይመጣል።
ስለዚህ የእሱም ህይወት እንዲበላሽ አይደለም ፍላጎቴ። ምንድነው ብቻ ገንዘብ ሲያገኝ ወደ እኔ እንዲመጣ ነው። ይሄ ነው በቃ ስራው። ይገርማል። አሁን እኔ ላይ እንደዚህ ነገር ብትጠቀሙብኝ እንዴት ነው የማውቀው? አንተ እንዴት ታውቃለህ? ጭራሽ አላውቅም። እንዴት ታውቃለህ? አንተ ማለት ማታውቅም። አይ ያው ልጅ የሚጠብቀኝ። ኧረ ተው እስኪ አትነካካው። ኧረ በጣም ቀፈፈኝ። በቃ እንውረድሽ ወይ ሌላ ቦታ የሆነ ቦታ ምናምን ቁጭ ብለን ለምን አናወራም? ኧረ በፍጹም ማለቴ እናዋለን። ግን ምን መሰለሽ እኔ ያው አንዳንድ ነገሮች ማወቅ እፈልጋለሁ። በእርግጥ የማይመለከተኝ ጥያቄ ሊሆን ይችላል። ግን ያው ብር እስካወጣው ድረስ ገንዘብ እስካወጣው ድረስ ደግሞ አብረን ከሰራ አይንሽ ለምን ትይዣለሽ? ወጋኝ። አይዞሽ ምን እንትኑ ምንም ደስ አይልም። በቃ እንግዲህ ወደ ቤተሰቦቼ መኪና ውስጥ በጣም ረጅም ጊዜ ለማውራት ሞክረን ነበረ። ብዙ ነገሮችን ስንነጋገር ነበረ። እኔ በስራው ላይ ፍቃደኛ ስለሆንኩኝ ኢንቨስት ለማድረግ ፍላጎት እንዳለኝ ስላወቀች ብዙ ሚስጥሮችን ስትነግረኝ ነበረ። ማሳጅ ቤት ላይ ሊሰሩ የነበሩ በጣም የማይታመኑ መረጃዎችን ስትነግረኝ ነበረ። ከዛ ውስጥ እንግዲህ ማሳጅ ቤት ውስጥ የሚመጡ ሰዎች ያገቡ ሰዎች ሊሆኑ ይችላሉ፣ ወይም ደግሞ ወንደላጤም ሊሆኑ ይችላሉ። ግን እነዛን ወንዶች ግንኙነት በሚያደርጉበት ሰዓት ላይ የሚረጩትን የወንድ ዘር ኮንዶሙን በመውሰድ ያንን ዘር እንግዲህ ጠቅልለው በፌስታል በመውሰድ በአድ አምልኮ ላይ ወይም ደግሞ እሷ ቀረቤት አለኝ ብላ የምታስበውን ጠንቋይ ጋር በመሄድ እነዛ ሰዎች ተመልሰው በተደጋጋሚ እዛ ቦታ ላይ እንዲገኙ እንደምታደርግ ለዛም ደግሞ ልምድ እንዳላትና ከኔ ጋር መስራት ብንችል ይህን ነገር በመጠቀም ብዙ ደንበኛ ልታመጣልኝ እንደምትችል ነግራኛለች። እሺ በቃ ለምንድን ነው በጣም ደማቅ እንደዚህ ተቀባሽ? አይንሽ ቆንጆ እንደሆነ ሌላ ምን አለው? እኔ ከቁንጅናሽ በላይ አስፈራራሽም ማለት ምንድን ነው የሚያስፈራ? አንተ ዝም ብለህ ስለፈራ ነው አይደለ? አዎ ጥርስሽ ደግሞ ነው። በዛ ላይ ደግሞ መነጽር ስላደረክ ምናምን ነው እንጂ እኮ የነከለ የሚካበድ ምናምን አይደለም። እስኪ አውልቀውና ታይኝ። አውልቃለሁ። ምን ነው ነገር እኮ ትንሽ ያስፈራል። የሰው ልጅ በትሽ ምን ያለ ርቀት እየሄደ እንደሆነ ያስፈራል ነገር እና እንዴት ነው ጥርስሽን ለምን እንደዚህ ኧረ ንቅሳቱ ምናምን እዚህ ጋር ያምራል። እስኪ ኧረ ምኑን እኔ ምንድን ነው 10 ጊዜ በእናትህ እኔ ልወርድ ነው። በቃ እባክህ ሌላ ጊዜ እንገናኝ እንደ ወይ አዎ ምን መሰለሽ እኔ አሁን ያገኘሁሽ ምክንያት ማለት ነው ቅዱስን ታውቃለሽ? ቅዱስ ገበሬ አትፍኛለሽ? አላውቅም። አትፍኝ አልጨፍነውም። እንባ ነገር እየወጣ ነው አይልሽ? ለምን ነው ምን ታዲያ ምንድን ነው እኔ ምን ቅዱስን ታውቃለሽ? ማን ቅዱስ አሁን በቅርብ ጊዜ አግኝተሽው ነበረ? ምን ሆነሽ ነው? ሰላም ነው? ኧረ ሰላም ነው። ቀጥል። ማን ነው ቅዱስ? ምን አለበት ወርደን ሌላ ቦታ ብናወራ አንተ? በቃ እኔ ምንም አልተመቸኝም። ኢየሱስ ክርስቶስ ምንድን ነው አንቺ? ምን ሆነሽ ነው? በስላሴ እንደሷ አትይኝ በኢየሱስ። አንዴ ብቻ መነጽር ነው ልቆና በቃ ወይ ሌላ ቀን እንገናኝ እባክሽ። ሌላ ቀን እንገናኝ ይሻላል። ሌላ ቀን እንገናኝ ከዚህ ውጪ ምናምን አዎ ሌላ ቀን እንገናኝ። ወይ እናንሳውና እናውራ በቃ በስንት ለምን አለ ወይ ንኪ ውስጥ አንቺ ተሰቀለ ነው የምትሉት አይ አባቴ በሩቅ እንደዚህ አይነት ነገር አይ እኮ የሚያስፈራ ነገር አለ። ያስፈራል። መስቀል ያስፈራል። ጭራሽ እያስረዘምከው ነው። መስቀል ደግሞ ያስፈራል። መስቀል ያስፈራል። ቀላል ያረብና ፈረዛ
ለራስ አድርገው በቃ መስቀል እንዴት ትፈራለሽ አንቺ? እንደስ አይለኝም በቃ ላቃ እኛ መስቀልን ይዘን ብዙ ነገር እናደርጋለን። እንደዛ ነው። ምን ለምንድን ታረክሽ? ካይልሽ እኮ እንባ እየወጣ ነው። ወይ በቃ ሌላ ቀን ንገረኝ ይሻላል። በቃሽ ወይ ተወጂ ትንሽ ከፋ ታደርገኝም እሱ ወደዛ ጥላው። አይ ለምን ጥላው መስቀል አለ ነው ለምን ጥላው እሱማ ነው ለምን ጥላው ነው አጥሩ ምን ያስፈራል ነው ታስጠቀው ነው አልኩት እኮ መስቀል በእናት እኔ እንደዚህ አይመቸኝ በቃ እንደዚህ ንቀል እኮ መስቀል በቃ መስቀል አይልሽ ለምን ታስፈራለሽ? አይመቸኝም እንደዚህ ንቀል እንደው ፍቅሪ እኛ በሃይማኖታችን አይፈቀድልንም። ምንድን ነው ማለት ነው? መስቀል መንካት አይፈቀድልንም። ምንድን ነው ማለት ነው? እሺ አሁን ምን ታርጊ ነበር? ተኩለሽ የመጣሽ ምን ታርጊ ነበር? አይንሽን ተኩለሽ የመጣሽ ነው ምንድን ነበር? እና ሴት ልጅ ነኝ ሴትና አይኮልም ይሄ እንደዚህ ይባላል የተባልሽ አፍሽ አረበ ክርስቶስ አሁን ባንቺ ቤት እኔ ላይ አሁን መተት ለመስራት ነው የመጣሽው? አንቺ ነሽ አንተ አይደል እንደ ስራ እና እንስራ ምናምን ብለህ የጠራኝ ምን መተት ነው እኮ ለምንድን ነው አይንሽን እንደዚህ ተኩለሽ የመጣሽው? እና ተኩል ነው ሌላ ምን አለው? እሺ ለምንድን ነው 10 ጊዜ ጥርስሽ የምታሳየው? ከቅዱስ 500 ሺህ ብር ወስደሻል። የምን 500 ብር ነው? አላውቅም። ዝም ብለሽ ከቅዱስ 500 ሺህ ብር ወስደሻል። ማን ነው ቅዱስ? መሬት አሽጠሽ ወስደሻል። ምን ምስክር አለ? ለሱ ችግር የለውም። እሱን በምናጣራው መንገድ እናጣራለን። ማንም ቅዱስ የሚባል ሰው አላውቅም። በቃ እኔ ከተወለድኩ ቅዱስ የሚባል ስም እራሱ አልሰማሁም፣ አላውቅም። ምን አትይኝ እንደሱ እንደዚህ እና ምን ችግር አለ? አንዴ እስኪ ምን አለበት? አለሽም አለሽም በቃ ጣጣ የለውም። አለሽም ግን እዚህ ጋር ጥርሴ እንትን አብጦብኝ ምናምን አንዴ ስልክህን እስኪ አብረውና እኔ አለይም ጥርስሽን አለይም ጥርሴን ብቻ አለይም እዚህ ጋር ያበጠው ማለት ልነቃ ነው ወይ ምን ላድርገው? እስቲ ነኝ በመስቀል ዳብስልሽ። ኧረ ተወኝ በእናትህ አንተ ለምን እኔማ ድኜበት ነው ያዝኩት እኮ እና በቃ እዛው ራስህን ቻል ነው። እኔ አልዳንክም አላልኩም እኮ እስታው ልብ ካለሽ ኢንስት ነሽ ጥርስሽ ሊልሽ እኮ ጥርሴን መስቀሉን ወደዛ ዞር አድርግና ጥርሴን አንዴ እንዴ መነጽሩን ካወለከው አላውልቅም። አንቺ ልታገኝ የመጣሽው አሁን ልታሰርብኝ ነው የመጣሽው? ምንድነው መሰረት ልታገኝብኝ ነው የመጣሽው? ምንድነው ማድረግብኝ? ይሄው እሺ ለምን አትይኝም? እሺ ልብ ካለሽ ይኝ ኧረ ተወኝ። ተወኝ በቃ ቀና ብለሽ ይኝ እስቲ ልብ አይልሽም ይኝ እስቲ አላየህም። በስመ አብ በኢየሱስ ክርስቶስ በመድኃኒዓለም እሺ አሁን ተወጂኛለሽ አትወጂኝ? ይሄንን ነገር ዘወር አድርግና እናውራ አንዴ ብቻ። አላውልቅልሽም አትንኪኝ። እሺ ወደዛ አትንኪኝ። እሺ ወደዛ አድርገው እና ስራውን መቼ እንጀምር? ምን ከአንቺ ጋር ስራ አልሰራ እና ከማን ጋር ልሰራ ነው? አልሰራም ከአንቺ ጋር ምንም ሰራው ስራ የለም። ወደዛ አድርገው ወደዛ አድርገው ወደዛ አድርገው ወደዛ አድርገው ነኝ ትብካለሽ እኛ እንደውም ገደል ግባሽ እንዳንተ አይረሳ። በኢየሱስ ክርስቶስ ስም በመድኃኔዓለም በኢየሱስ ክርስቶስ ስም ሰላም ለካኝ በኢየሱስ ክርስቶስ ስም ዛሬ እንግዲህ ሆም ብላ አይኗን በጣም ተኩላ ነው የመጣችው። ከዛም አልፎ ደግሞ ጥርሷን እንዳይላት እያደረገች ነበረና እኔም ለዛ እንግዲህ ተዘጋጅቼ ነበረ የጠበቅኳት። ግን ገና እንዳየች መስቀል ስታይ ስታረግ የነበረው ነገር አይታችኋል። እንግዲህ ከቅዱስ ጋር ያለው ነገር በጊዜ ሂደት የምንፈታው ጉዳይ ነው። አላማዋ ምን እንደሆነ ገብቶኛል። ከዚህ በኋላ እንግዲህ ማድረግ ባለብን ነገር ሁሉ ከፈጣሪ ጋር ማድረግ የምንችለው ነገር ሁሉ እናደርጋለን። ለማንኛውም አብራችሁን ስለነበራችሁ አመሰግናለሁ። እንደተባባልን አደርጋለሁ። ወቀስ ጮኸች እኮ በጣም ነው ጮኸችው። በስመ አብ። እንግዲህ ውድ አዲስ ጎጆ ቤተሰቦች ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ምናልባት የቅዱስን ገንዘብ በመውሰዷ እሱም ማስመለስ እንዳለብን ይገባናል። በተቻለ መጠን እንግዲህ በሕግም የሚሆኑ ማስረጃዎችን ይዘናል። ከዚህም አልፎ እንግዲህ በሌላ ቀን በአሳቻ ሰዓት ጠብቀን አግኝተናት
ለማወጣጣት ገንዘቡ እንድትመልስ ለማድረግ ጥረት እናደርጋለን። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ከፕሮግራሙ ጋር አብራችሁ የነበርኩትኝ እኔ ሳሚ ነበርኩኝ። መልካም ጊዜ